የአርበኛ አስረስ ማረ መልእክት መደራጀት ስንጀምር እንደ ሞኝ የቆጠሩን ነበሩ፣ እንደ እብሪተኛ የተመለከቱንም ነበሩ። መሰልጠንና መደራጀት ስንጀምር ማንንም ተማምነን አልነበረም። ትናንትን ከዛሬ ጋር ባሰናሰነ ነገንም ባመላከተ ስልታዊ ትንተና ላይ መቆማችን ደፋር እንድንሆን ስላስቻለን እንጂ ገና ከፕሪቶሪያ 6 ወራት አስቀድሞ በህግ ማስከበር ስም በእንጭጩ የማክሰም ዘመቻ ሲከፍቱብን የአማራ ህዝብ ከጎናችን በመቆሙ እርሾ ሆነን መቀጠል ቻልን። ያገለገላቸውን የአማራ ልዩ ኃይል በክህደት በትነው ጦርነቱን ሲጀምሩት ጥቃታቸውን ቀምተን ጥርስ አልባ አድርገናቸዋል ብለው ነበር። በምላሹ የሆነው ግን የቀድሞ አለቆቻቸው የአባቶቻችንን በልጅግና ምንሽር መንጠቃቸው ያሳደረብንን ቁስል አልዘነጋንም እና በግፍ ያመጡትን የቡድንና የነፍስ ወከፍ መሳሪያ በግፍ ተቀበልናቸው። የሞተበትን ለመቅበር የቆሰለበትን ለማንሳት ወኔ እንዲኖረው የሚያደርግ ዓላማ አልታጠቀምና ከጦርነት ወደ ጦርነት የሚያዞሩትን ምስኪን ሰራዊት በየጥጉ አዝረከረክ ነው። ሲጀምሩ ቀበቶ እናስፈታለን ያሉ ጦረኞች መሃል ላይ ህዝብ ነው ይወጋም ብለው በየደረሱበት ጭፍጨፋ ፈጸሙ። ያጋጠማቸው የበለጠ መዝረክረክ ሆነ። እንደገና ሽፍታ ናቸው፣ ዓላማ የላቸውም አሉ። የህዝብ ተቋም ጠብቀን ለወጉ ምህረት አድርገን ኃይል ገንብተን ሰራዊት አደራጅተን በራሳቸው ተተኳሽ ተዋግተን አሳየናቸው። ህዝብ አደራጅተን መልክና ደርዝ ያለው ፖለቲካዊ ሰርተን ራቁታቸውን ስናስቀራቸው አንድ አይሆኑም የተከፋፈሉ ናቸው የሚል ፕሮፓጋንዳ ጀመሩ። የጠላትን ረጅም እጆች ሰብረን ትግላችንን የጡረታ መውጫ ሊያደርጉ የቋመጡትን ጠጋ ሲዘን የፍላጎት ቡድኖችን ቅርብ አዳሪ ህልሞች አክሽፈን የውስጣችንን ግላዊና ቡድናዊ ፍላጎቶች ገርተን ግዙፍ ድርጅት መስርተን መጣን። ከዚህ ጎን ለጎን የአብይ አህመድ አገዛዝ በቀጠናው ህዝብ ላይ ያወጀውን የጥፋት ዘመቻ በልዩ ስልት ብቻችንን መከተን በአፍሪካ ቀንድ አዲስና አስተማማኝ ኃይል መሆናችንን አስመሰከርን። አፋብን አይጸናም ብለው ክፉ የተመኙትን አፍ አስይዘን ማዕበል ሳያናውጠን በመርህ ላይ ቆመን እና ጸንተን አህዶቻችንን አዋሃደን የጠላትን ሁለንተናዊ እርብርብ በመቋቋም ትላልቅ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ድሎችን ተቀናጅተናል። ከግርግሩ መውጣት ያልቻለው ብልጽግና ከኤደን ባህረ ሰላጤ እስከ ቀይ ባህር ያሉ አጀንዳዎችን በማንሳት ትኩረት ለማስለወጥ ቢሞክርም አልሆን ሲለው ተባብረው ሊመቱኝ ነው ብሎ የሚጨፈጭፈውን ህዝብ የሙጥኝ እንዲል አድርገነዋል። ዓላማችንን ለኢትዮጵያን አስረድተን በኢትዮጵያ ውስጥ ያሉ የለውጥ ኃይሎችን አሰባስበን በአማራ ላይ ያስቡ የነበሩ ቀስቶችን ወደ አገዛዙ እንዲዞሩ አደረግን። የቅርብና የሩቅ ጎረቤት ሀገሮች ከተለመደው የዲፕሎማሲ አካሄድ ወጥተው ከህዝብ ትግል ጎን እንዲቆሙ አድርገናል። በዚህ ምክንያት ሽፍታ ናቸው፣ ዓላማ ቢስ ናቸው፣ ዋሻ ናቸው አይነት ፕሮፓጋንዳቸው አፈር ለብሰው ከውጭ ኃይሎች ጋር ተባበሩብኝ ይሉትን እየየ ተያይዞታል። ብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው መሆኑን ውቃቢያቸው የነገራቸው ይመስላል። ሁለት ምርጫ አላቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም የሽንፈትን ጽዋ መጎንጨት። አርበኛ አስረስ ማረ ዳምጤ